ችግር ፈቺ ዲዛይነር ለመሆን የሚያስፈልጉ 3 ነገሮችን ዛሬ ልስጣ። ሰላም እንዴት ናችሁ? ፎሎ፣ ላይክ፣ ሼር እያደረጋችሁ 3ቱን ነገሮች አብረን እንይ። ወደ ቪዲዮ። አንደኛ፣ ዲዛይነሮች ስለ ውበት ይጨነቃሉ፣ ችግር ፈቺዎች ግን ዲዛይናቸው ምን አይነት መፍትሄ እንደሚሰጥ ይጨነቃሉ። እናንተም ታስባላችሁ ውበት ወይስ ደግሞ መፍትሄ? ኮሜንት ላይ አስቀምጡልኝ። ሁለተኛ፣ ዲዛይነሮች ከክላይንት ትዕዛዝን ይጠብቃሉ፣ ችግር ፈቺዎች ግን የክላይንትን ኦዲየንስ የቢዝነስ ጎል እና ከስተመር ቢሄቪየርን ግምት ውስጥ በማስገባት ውሳኔን ያስተላልፋሉ። እናንተም ታስባላችሁ ከክላይንት ትዕዛዝን መጠበቅ ወይስ ከዲዛይን ፐርስፔክቲቭ ውሳኔን ማስተላለፍ? ሐሳባችሁን ኮሜንት ላይ አስቀምጡ። ሶስተኛ፣ ዲዛይነሮች ፋይልን ይሸጣሉ፣ ችግር ፈቺዎች ግን ቫልዩ ይሸጣሉ። ክላይንት እምነትን፣ ፕሮፌሽናሊዝምን እና ለቢዝነሱ የተሻለ ሽያጭን ሊያመጣለት የሚችል ነገር ከዲዛይነር ይገዛል። በተጨማሪም በዝቅተኛ ዋጋ የሚሰሩ ሎጎዎች እና በከፍተኛ ብር ኢንቨስት ተደርጎባቸው የሚሰሩ ሎጎዎች በአይነታቸው ወይም ደግሞ በእይታቸው ሊቀራረቡ ይችላሉ፣ ግን ደግሞ ሊሰሩት የሚችሉት ስራ ወይም ደግሞ ያላቸው ቫልዩ በጣም የተለያየ። ተጨማሪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።